ሰላም ሰላም፣ ጤና ይስጥልን። ውድና የተወደዳችሁ የተከበራችሁ እንኳን ሰላም መጣችሁ። ሰላማችሁ ብዝት ይበል። የዛሬ ቆይታችን ስለ አንዳንድ ሰዎች እንቅልፍ አስቸገረኝ፣ እንቅልፍ ተቸገርኩኝ በእንቅልፍ ማጣት ስለምትሉ በጣም ምርጥ ቤት ውስጥ የሚዘጋጅ ምርጥ መላ ነው ማለት ነው። እና እንቅልፍ ለሚያስቸግራችሁ ሰዎች በጣም ቀላል ማንኛውም ሰው ማግኘት የሚችል ቤታችሁ ውስጥ በማዘጋጀት አንድ ሙዝ የሙዝ ልጣጭ ማለት ነው። የሙዝ ልጣጩን ትቆራርጡታላችሁ ማለት ነው። ልጣጩን ነው የሚያስፈልገው ማለት ነው። ከቆራረጣችሁ በኋላ ከትፋችሁት በማፍላት ማለት ነው። የተወሰነ የምትፈልጉትን ያህል አንድ ብርጭቆ ሁለት ሊሆን ይችላል መጠጣት እስከምትችሉት ድረስ ማለት ነው። እሱ ላይ ውሃ በማፍላት የቆራረጣችሁትን የሙዝ ልጣጭ የፈላ ውሃ ላይ በማድረግ በማብሰል ማለት ነው። የተወሰነ ደቂቃ 10 ደቂቃ ጀስት እንደ ሻይ ማለት ነው። ሻይ እንደምታፈሉት የፈላ ውሃ ላይ የቆራረጣችሁትን ሙዝ ልጣጭ እንትን በማለት በማፍላት ያንን ያፈላችሁትን የሙዝ ልጣጭ ትንሽ የአንድ ማንኪያ ማር በማድረግ ከመተኛታችሁ በፊት እንቅልፍ ያጣችሁ ሰዎች እንቅልፍ ከመተኛታችሁ በፊት እሱም ብትጠጡት አንድ ብርጭቆ ያፈላችሁትን የሙዝ ልጣጭ ማለት ነው ብትጠጡ በጣም አሪፍ እንቅልፍ እንትን እንዲላችሁ ያደርጋል ማለት ነው። በእንቅልፍ የተቸገራችሁ ማለት አንዳንድ ሰው እንቅልፍ መተኛት አስቸገረኝ ምናምን ለምትሉ በጣም አሪፍ ጥቅም ነው ማለት ነው። እና የሙዝ ልጣጭ ቆራርጣችሁ በማፍላት እንደ ሻይ በመጠቀም እንቅልፍ ለሚያስቸግራችሁ ሰዎች ከመተኛታችሁ በፊት ያንን ያዘጋጃችሁትን ጠጥታችሁ ብትተኙ አሪፍ እንቅልፍ ትተኛላችሁ ማለት ነው። እና ይሄን ይመስላል እንቅልፍ ለሚያስቸግራችሁ ማለት ነው። ምርጥ መላ ነው ማለት ነው። ሰው ሞክሩት። ሀሳብ ጥያቄዎች ካላችሁ መጠየቅ ይቻላል ማለት ነው። ሰላማችሁ ብዝት ይበል በያላችሁበት። መልካም ቆይታ